ሰላም ቤተሰቦቻችን እንዴት ናችሁ? ዛሬ እንግዲህ እኚህ እናትና እህታችን ጋር እርዱን በያቸው። እርዱኝ። ደህና ነሽ? ደህና ነኝ። ደህና ነኝ። ማነው ስምሽ? ታና ነው። ና ተማሪ ነሽ? አዎ ተማሪ ነኝ። ስንት ነው የምትማሪው? አንደኛ ክፍል ነኝ። አንደኛ ክፍል ነሽ? አንደኛ ክፍል ነው የምትማሪው? መቼ ነው የገባሽው? መቼ ነው የገባሽው ትምህርት ቤት? አንደኛ ክፍል ላይ። መቼ ነው የገባሽው ትምህርት ቤት? ትምህርት ቤት መቼ ነው የገባሽው? አንደኛ ክፍል ላይ። እንደምታዩት ነው። በጣም ይገርማል የእውነት እንደዚህ ስታያት እኔ እንኳን ሳያት ምንም ማመን አቃተኝና በጣም ነው የሚከብደው። እባካችሁ የኢትዮጵያ ሕዝብ እነሱም ደግሞ ያለውን ችግር ያስረዱናል እስኪ። እሺ ለኔ የምለው ለምሳሌ እቺ ልጅ ሰርታ አትበላም። እኔ ነኝ የማጸዳዳት። ምንም መንቀሳቀስ የማትችልም የምትጸዳዳው ላይ ነው መስራት የማትችል። እኔ ደግሞ ከጊዜ በኋላ ህመምተኛው ሰርቼ መብላት አልችልም። አስብ በሽተኛ ያፈነኛል። መንቀሳቀስ አልችልም። ምን መስራት ስለማልችል ዘመዶች ያላችሁን እንድትረዱኝ ነው የምፈልገው። እህታችን እንደምታዩት አይደለችም እንደዚህ አምሮባት እንደተቀመጠች። ማንም የሚያግዛቸው ቤት ውስጥ ማንም የለምና እባካችሁ አካውንታቸውን ማገዝ የምትፈልጉት ቤተሰብ አካውንታቸውን አስቀምጥላችኋለሁ። እቺ ልጅ እንግዲህ የምትጸዳዳው እንኳን ቤት ውስጥ ነው። በጣም በቃ ማውራት አትችልም። የአእምሮ ህመምተኛ ናትና እባካችሁ ይህን ደግሞ ግንዛቤ ውስጥ አድርጋችሁ እዚህ አካውንት ላይ ያላችሁ አቅማችሁ የሚፈቅደውን ያህል እንድትተባበሩን በእግዚአብሔር ስም እንጠይቃችኋለን። እንግዲህ ለአሁን 5000 ብር ይዤላችሁ መጥቻለሁ። እግዚአብሔር ጤናና እድሜ ይስጥህ። ፈጣሪ ይስጥህ። ይባርክ ካንተ ነው ጉዳይ ገባና ፈጣሪ ይስጥልን። እግዚአብሔር ጤናና እድሜ ይስጥህ። እንግዲህ ይህንን ነገር ያደረገው አሜሪካን የሚኖሩት ስማቸው እንዲጠቀሱ የማይፈልጉ ወንድማችን በጌቱ በኩል የደረሰን ነው። እነሱን እንድትመርቁ። እሺ እግዚአብሔር ይስጥልን። እድሜና ጤና ይስጥልን። ፈጣሪ ይስጣቸው። እግዚአብሔር ይስጥልን። እናንተንም እግዚአብሔር ይስጣቸው። እድሜና ጤና ይስጣቸው። ውላችሁ ግቡልን። እድሜያችሁ ይርዘምልን። ፈጣሪ ይስጣችሁ። እግዚአብሔር ይስጥልን። እናመሰግናለን። ሰላም። እሺ